የዳንግላ ማረሚያ ቤት መልሶ ግንባታና የማስፋፊያ ስራ የአመራር ቁርጠኝነት የታየበት መሆኑን የአዊ ብሔረሰብ አስተዳደር አስታውቋል። በጸጥታ ችግር ምክንያት ከፍተኛ ጉዳት የደረሰበት የዳንግላ ወረዳ ማረሚያ ቤት በመልሶ ግንባታ አገልግሎት መስጠት ጀምሯል። ሳሙኤል አማረ በአማራ ክልል በተፈጠረው የጸጥታ ችግር ከ31 ሚሊዮን ብር በላይ የሚገመት ጉዳት የደረሰበት የዳንግላ ማረሚያ ቤት የመልሶ ግንባታና ማስፋፊያ ተሰርቶለት ወደ አገልግሎት ተመልሷል። የማረሚያ ቤቱን የማስፋፊያና የመልሶ ግንባታ የመንግስት የስራ ኃላፊዎችና የሀገር መከላከያ ሰራዊት አመራሮች መርቀውታል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው የተቋሙ አመራሮችና የአካባቢው ማህበረሰብ ማረሚያ ቤቱን መልሶ ለማደራጀት ያሳዩት ተነሳሽነት ለሌሎችም ተቋማት ባሪያ የሚጠቀስ ነው ብለዋል። የፈረሰን ተቋም በእንደዚህ አይነት መልኩ ከነበረው በላይ አንጾ አድሶ አዲስ ግንባታ አድርጎ በአዲስ መንፈስ ማስመረቅ ይችላል። ይሄ እኛ ዞኑን የምንመራ በየደረጃው ያለን አካላት ጭምር ተሞክሮ የምንወስድበት ነው። የታጠቁ ኃይሎች የሰላም አማራጭን በመቀበል የታሪካዊ ጠላቶቻችንን ሴራ ማክሸፍ እንደሚገባቸውም ዋና አስተዳዳሪው አስገንዝበዋል። ታሪካዊ ጠላቶቻችን ስራቸውን እየሰሩ ነው። ለምን የመልሚያ ጊዜያችንን በመናቆር እየጨረሰው ነው። አባትን፣ እህትን፣ ወንድምን ከመግደል ውጭ ምን ያተረፍክ ብሎ ደግሞ ደጋግሞ መምከር፣ መገሰጽ፣ መመለስን ይጠይቃል። የዳንግላ ወረዳ ምክትል አስተዳዳሪና ንግድና ገበያ ልማት ጽሕፈት ቤት ኃላፊ የክቴ ፈጠነ ማረሚያ ቤቱ ላለፉት 76 ዓመታት ታራሚዎችን በማረምና በማነጽ ጉልህ ድርሻ የተወጣ መሆኑን ተናግረዋል። የዳንግላ ማረሚያ ቤት በማረም ብቻ ሳይሆን በርካታ ሙያዎችን ተምረው በእደ ጥበብ በሽመናው ዘርፍ፣ በግብርናው ዘርፍ፣ በዘመናዊ ልብስ ስፌት ዘርፍ፣ በግንባታ ስራው ዘርፍ ተምረው ሰልጥነው የበደሉትን የማህበረሰብ ክፍል ሊክሱ የሚችሉበትን አእምሮ ገንብተው የሚወጡበት ተቋም እንደሆነ ይታወቃል። ማረሚያ ቤቱ የውስጥ አቅምን በመጠቀምና በህብረተሰብ ተሳትፎ ከ30 ሚሊዮን ብር በላይ በሆነ ወጪ መገንባቱን የአዊ ብሔረሰብ አስተዳደር ማረሚያ ቤት መምሪያ ኃላፊ ረዳት ኮሚሽነር ሹመት ሞላ ተናግረዋል። በአንድ ዓመት ጊዜ ውስጥ ከውስጥ የበጀት አቅም 10 ሚሊዮን ብር ወጪ በማድረግ በአብዛኛው ከ20 ሚሊዮን ብር በላይ የሚሆነው በማህበረሰቡና በባለድርሻ አካላት በአባላትና በታራሚዎች የጉልበት የእውቀት ተሳትፎ የተገነባ መሆኑ ደግሞ ትምህርት የሚወሰድበትና ልዩ የሚያደርገው ተግባር ነው። ማረሚያ ቤቱ የመልካም ስብዕና መገንቢያ ማዕከል ሆኖ እንዲቀጥል እንደሚሰሩም ረዳት ኮሚሽነር ሹመት ሞላ ተናግረዋል። በቀጣይም ተቋሙ ሞዴል ምቹ የእርምት ማዕከል ለማድረግና ለፍትህና የህግ የበላይነት መከበር ከፍተኛ ጥረት የምናደርግና በሌላ የላቀ ተግባር ግርምት የሚፈጥር ተሞክሮ ለመፍጠር ተነሳሽነትና ቁርጠኝነታችንን በዚሁ አጋጣሚ መግለጽ እወዳለሁ። በአዲስ የተገነባው ማረሚያ ቤት ለታራሚዎች የማረምና የማነጽ ስራ ምቹ ሆኖ ስለመገንባቱም አንስተዋል።